በዚህ ቦታ ላይ የሚገርማችሁ ነገር እግዚአብሔርን አልዓዛርን ይወዳል፣ ማርያምን ትወዳለች፣ ማርታም ትወዳለች። ነገር ግን ሁለቱም የሚገርማችሁ ነገር በእግዚአብሔር ፊት እግዚአብሔርን የሚፈሩ ናቸው። ከመፍራት ያለፈ እግዚአብሔርን የሚወዱ ናቸው። ነገር ግን የሚገርማቸው ነገር እግዚአብሔር ቅርብ በሚሆንበት ጊዜ ከእግዚአብሔር ጋር ቅርብ የሚሆኑ፣ ሩቅ በሆነበት ጊዜ ከእግዚአብሔር ጋር ደግሞ ቅርብ የሚሆኑ፣ በጣም ለእግዚአብሔር ታማኝ የሚሆኑ ባሪያዎች ነበረ። የሚገርማቸው ነገር ለማርያምና ለማርታ ወንድማቸው አልዓዛር አንድ ነው። አሁን ወንድማቸው አልዓዛር በሕይወት እየታመመ አስቀድሞ ለታመመ ሰዎች መድኃኒት የሚሆነውን፣ መብተህ የሚሆነውን፣ መንገድ የሚሆነውን፣ የሚፈውሰውን፣ የሚያድነውን ኢየሱስን ፍለጋ ወደ ኢየሱስ ማርያምና ማርታ አልዓዛር ሞቶ ከመቀበር በፊት መልእክተኞችን አደረጉ፣ ላኩ። መልእክተኞች ሄዶ አልዓዛር በሕይወት ሊሞት እየታመመንና ስለዚህ ማርያምና ማርታ የላኩ መልእክተኞች ሄዶ ለኢየሱስ መልእክትን በሚናገርበት ጊዜ ኢየሱስ ክርስቶስ አልደነገጠም። ኢየሱስ ክርስቶስ የፈራ ነገር አልነበረ። ኢየሱስ አልደነገጠም። ኢየሱስ ደንግጦ አልተንቀጣቀጠም። ምክንያቱም አልዓዛር እንደሚሞትም ያውቃል፣ ሞቶ ደግሞ በትንሣኤ ኃይል እንደሚነሳም ያውቃል። ሃሌሉያ! ለአንድ ሰው መልእክት አለኝ። ያለቀ የመሰለ ምዕራፋችሁ በታምራት ይቀጥላል። ያለቀ የመሰለ ምዕራፍሽ በታምራት ይቀጥላል። ያለቀ የመሰለ ምዕራፍ በታምራት ይቀጥላል። አንድ ሰው ጮሆ አሜን ይበለኝ። ግን ነገር በሉት፣ በታምራት በሉት እስኪ፣ እንደገና ይቀጥላል በለው እስኪ። ሃሌሉያ! የሚገርማችሁ ነገር አልዓዛር እነዚህ መልእክተኞች ወደ ኢየሱስ ሄዶ ሲመጡ አልዓዛር ተሰናብቷል፣ ወደ አምላኩ ሄዷል። አሁን አልዓዛር ሞት ላይ ክርስቶስ ደስ ስላለው አይደለም። አንዳንድ ጊዜ ነገራችሁ ተበላሽቶም የእግዚአብሔር ክብር ይገለጣል። አይሁዶች በወጋቸው እጅግ በጣም የሞተ ሰዎችን ሲቀበርም ሆነ ድንኳንን ሲቀጥልም ሆነ ምን አላቸው? ስርዓት አላቸው። ስርዓት አላቸው። በስነ ስርዓት ያለቅሳሉ። የሞቱ ሰዎችን በክብር ይሸኛሉ። ክብር ስነ ስርዓት ያደርጋሉ። አይሁዶች በወጋቸው የሞቱ ሰዎች በሶስተኛ ቀን ይነሳል ብሎ ያምናሉ። አልዓዛር ግን አንደኛ ቀን ሲጠብቁትም አይነሱም፣ ሁለተኛ ቀን ሲጠብቅም አልተነሳም፣ ሶስተኛ ቀን ሲጠብቁም አልተነሳም። አራተኛ ቀን ተሻገረ። ምን ሆነ? እነሱ ከሚጠብቁት ቀን ምን ሆነ? ተሻገረ። እናንተ የምትጠብቁት ቀን ዛሬ ሊሆን ይችላል። እናንተ የምትጠብቁት ነገር ነገ ሊሆን ይችላል። እግዚአብሔር ግን በዘገየባችሁ ጉዳይ ላይ በታምራት ይመጣል። አሁን መልእክተኞች ስመጣ አልዓዛር ሞቷል። መልእክተኞች ስመጣ አልዓዛር ምን ሆኗል? ሞቷል። አሁን ስለ አልዓዛር የለቅሶን ጉዳይ ያወራን ነው እንጂ አልዓዛር በሕይወት መኖሩን ጉዳይ ሰፈር ላይ የሚያወራ ሰው የለም። የሞተ ሰው ጉዳይ የሞተ ሰው ምን ይሆናል? ይቀበራል። የሚገርማችሁ ነገር እናንተ የዘጋችሁት ያ ጉዳይ በእግዚአብሔር ዓለም ሲቀጥል አይቻለሁ። አልገባህም? አንተ የዘጋህበት ያ ያንተ የዘጋበት ጉዳይ አንተ በስጋም ሊሆን ይችላል፣ በእውነታም ሊሆን ይችላል። ይፍጠን ብለህ ያስብከውና ያቀድከው ጉዳይ ሊሆን ይችላል። ከመዘገየት የተነሳ ተስፋ የቆረጥከው ጉዳይ ሊሆን ይችላል። ከመጠበቅ የተነሳ የሆነ በጣም ተስፋ የቆረጥከው ጉዳይ ሊሆን ይችላል። አሁን ግን እንዲህ ይሆናል። በታምራት ነገራችሁ ይነሳል። የሚያምን ሰው አለ ወይ? በታምራት ነገራችሁ ይነሳል። በኃይል ነገራችሁ ይነሳል። በጌታ በኢየሱስ ስም ነገሮቻችሁ በኃይል ይነሳል። ኢየሱስ ጌታ። የሚገርማችሁ ነገር አሁን አልዓዛር ከሞተ በኋላ አልዓዛርን ቅብር ስነ ስርዓት ካደረገ በኋላ ከለቅሶ መልስ እጅግ በጣም አዘንተኛ ሆኖ በተቀመጡ ጊዜ አጠገብ የነበሩ እነዚህ አይሁዶች አብሮ እድርተኛ የሆኑ ሰዎች አጽናንቶ ከጨረሱ በኋላ ድንኳን ሳይፈርስ እግዚአብሔር ቀደመ። መልእክት አለኝ። እጆቻችሁን ከፍ አድርጉ። ውርደት በተዘመረባችሁ፣ ሐዘን በተዘመራችሁበት በዚያ መንደር፣ ኪሳራ በተዘመረላችሁ በዛ መንደር፣ ሞት በተዘመረላችሁ በዛ መንደር የሰራዊት ጌታ እግዚአብሔር አምላክ ክብራችሁን ያሳያል። ሄይ ውርደት የተጠበቃችሁ ሰዎች ዛሬ መልእክት አለኝ። እግዚአብሔር አምላክ በጠላቶቻችሁ ፊት ሕይወትን ይሰጠዋል።
እግዚአብሔር በጠላቶቹ ፊት በኢየሱስ ስም ከፍታ ይሰጣቸዋል። አንድ ሰው ጮሆ አሜን ይበለኛ። አሁን እነሱ አልቋል፣ አበቃ፣ ተዘጋ፣ ሞተ ብሎ እነሱ በአልቅሶ በጨረሰ ሰዓት ኢየሱስ ክርስቶስ የሚገርማችሁ ነገር በሚመጣበት ጊዜ ማርታ ምን አደረገች? አስቀድማ ኢየሱስን መምጣቱን አየች። አጠገብ ያለውን ያዛርገውና እግዚአብሔር ይመጣል በለው እስኪ። ባቃተ ጉዳይ ላይ፣ በከበደ ጉዳይ ላይ፣ ተስፋ በሚያስቆርጥባችሁ ጉዳይ ላይ፣ አለቀ ባላችሁት ጉዳይ ላይ ኢየሱስ ጌታ ነው። እግዚአብሔር ሲመጣ አይቻለሁ። በእናንተ ጉዳይ ላይ እግዚአብሔር ሲመጣ አይቻለሁ። በተዘጋባችሁ በዛ ጉዳይ ላይ እግዚአብሔር ሲመጣ አይቻለሁ። አለቀ ባላችሁት በዚያ ምዕራፍ ላይ እግዚአብሔር ሲመጣ አይቻለሁ። አንዳንድ ሰዎች እግዚአብሔር በነ ህይወት ላይ ዘገየ ያላችሁ ነው። አንዳንድ ሰዎች እግዚአብሔር በነ ጉዳይ ላይ ቆይቷል ያላችሁ ነው። ዛሬ በጌታ በኢየሱስ ስም ዕንባቆም አንድ መዝሙር ዘመረ። መሮጥን ጀመረ። መሮጥ በሚጀምርበት ጊዜ አልተሳካም። ሩጫን ጀመረ። በሮጠ ሰዓት አልተሳካም። አንድ ነገር አለ። እኔ ግን በመጠበቂያ ላይ ቆመ ይጠብቃለሁ፣ በአምባይም ላይ ይወጣለሁ አለ። የምትናገረን ድምፅን እሰማለሁ አለ። ካንተ ጋር እኔ ምን አለኝ አለ። ክርክር አለ። አንተ እስከምትመጣ ድረስ አንተን እጠብቃለሁ አለ። ሃሌሉያ። እንዲህ አለው፣ የተናገርከውን ቃል ሁሉ በጽላት ላይ ጻፈው አለ። ራእዩ እስከ ተወሰነ ጊዜ ነው አለ። ወደ ፍጻሜ ይቾከላል አለ። አጠገብ ያለውን ያዛርገውና ያንተ ጉዳይ በለው እስኪ ወደ ፍጻሜ እየቾከለ ነው በለው እስኪ። ወዴት እየቾከለ ነው? አሜን ነው ወይ? ለሚያምን ሰው በኢየሱስም ነገር ወደ ፍጻሜ ሲቾከል አይቻል። ለሚያምን ሰው ነገር ፍጻሜ ሲቾከል አይቻል። ወደ ከፍታ ነገራችሁ ሲቾከል አይቻል። የሚገርማችሁ ነገር ቢዘገይም አለ እግዚአብሔር በርግጥ ይመጣል አለ። ታግሰው አለ እሱ ደግሞ አይዘገይለትም አለ። አሜን። አሁን መጣ። ኢየሱስ በሚመጣበት ጊዜ ማርያም አየችና ኢየሱስ ጋር እንዲህ አለች፣ አንተ በዚህ ቦታ ላይ ብትገኝ አለች ወንድማችን አልዓዛር አይሞትም ነበር ያለች። ምን አይሆንም? አንተ በዚህ ስፍራ ብትገኝ ወንድማችን አልዓዛር አይሞትም ነበር። ይሄኛው የማርታ ጊዜ ነው። ሞቷል ብላ የተናገረችው ማን ነች? ማርታ ነች። እግዚአብሔር ግን እንዲህ አላት፣ አልዓዛር ተኝቷል አልሞተም ነው ያለው። ሻካታ ካባዳና ያንዳንድ ሰዎችን የሚቀሰቅስ የእግዚአብሔር እጅ ሲመጣ ያለው የናንተን ጉዳይ፣ የሞተበትን ጉዳይ፣ ያለቀትን ጉዳይ፣ ያበቃበትን ምዕራፍ የሚያስቀጥል የእግዚአብሔር መልአክ ሲመጣ አይቻለሁ። ሄሎ አንድ ሰው ጮሆ አሜን ይበለኝ። እና የሚገርማችሁ ነገር ማርያም እንዲህ አለች፣ ሞቷል እንጂ ሞቶ እኮ ዛሬ 4ኛ ቀን አስቆጥሯል፣ ወንድማችን አጣን አለች። ኢየሱስ ተመልሶ እንዲህ አላት፣ የሚያምን ሰው ቢኖር አለ በእኔ ሕይወትን ያገኛል አለ። የሚያምን ሰው ቢኖር በእኔ ምንን ያገኛል አለ? ሕይወትን ያገኛል አለ። በሌላ ቋንቋ ኢየሱስ ስለ አልዓዛር ሞት ነው የሚናገረው። እነሱ ደግሞ ሞቷል፣ እውነቱን ሞቷል ይላል። አይሁዶች ተኝቷል ካለ የተኛ ሰው ሰዎች ሲቀሰቅስ ምን ይሆናል? ይነሳል። አሁን አይምሮን አስተካከሉና ተኝቶስ ከሆነ ይነሳል አሉት። አሜን። ማርያም አላመነችም፣ ማርታም አላመነችም። ኢየሱስ ይነሳል ብሎ ሲናገር ኢየሱስ ራሱ ትንሣኤው ሕይወት የዘላለም መንገድ ይረብት የሆነው ኢየሱስ ከፊት ለፊታቸው መጥቶ ቆሞ አልዓዛር ይነሳል ብሎ ሲናገር አላመኑም። እንኳን ማርያም እንዲህ አለች፣ እሱንማ እናምናለን አለች። የሞቱ ሰዎች አንተ ዳግም ከአብ ዘንድ ስትመጣ ሁለተኛ እኛን ልትወስድ ስትመጣ የሞቱ ሰዎች ቀደም ብሎ ከኛ እንደምነሳ እኛም ደግሞ እናምናለን አለች። እንዲህ አለ ኢየሱስ፣ አሁንም ትንሣኤ እኔ ነኝ አለው። ከዛስ የሚመጣም ትንሣኤ እኔ ነኝ አለ። በሌላ አማርኛ ምን አለ? አልዓዛርን ሊያስነሳው መጥቻለሁ ያለ ነው። መልእክት አለኝ። ነገራችሁን ሊያስነሳ የሚመጣ የእግዚአብሔር እጅ አለው። የሚያምን ሰው ቢኖር አለ በእኔ ምንን ይሆናል አለ? ሕይወትን ያገኛል አለ። አሁን እንዲህ አላቸው ማርያም ጋር ማርታ ጋር፣ አልዓዛር ወደ ተቀበረበት ወደ መቃብር ምን አደርገዋል?
ውሰዱኝ አላቸው። እንዲህ አሉት፣ እንዴ አልዓዛር ዛሬ ሞቶ 4ኛ ቀን አስቆጥሯል አለች። ምን አለው? ስንት ቀን? አሁን 4ኛ ቀን አስቆጥሯል። ስለዚህ የሚገርመው ነገር 4ኛ ቀን መቃብር ላይ የቆየው አስከሬን አንደኛ ይገማል፣ ሁለተኛ ይሸታል አለች። አሜን። አንደኛ ምን ይሆናል አለ? ይገማም ሊገማም ይችላል፣ አንተም ሊሸትም ይችላል፣ ፈጽሞ አይቻልም ነው አለችው። ኢየሱስ እንዲህ አለው፣ ዝም ብላችሁ ምሩኝ አላቸው። አሜን ነው ወይ? እግዚአብሔር እየተራመደ ወደ አንዳንድ ሰዎች ጉዳይ ላይ ይመጣል። እግዚአብሔር ባንተ ጉዳይ ላይ እየተራመደ ይመጣል። እግዚአብሔር ባንቺ ጉዳይ ላይ እየተራመደ ይመጣል። ሞቷል ባላችሁት ጉዳይ ላይ እግዚአብሔር እየተራመደ ይመጣል። አብቅቷል ባላችሁት ጉዳይ ላይ እግዚአብሔር እየተራመደ ይመጣል። ተዘግቷል ባላችሁት ጉዳይ ላይ እግዚአብሔር እየተራመደ ይመጣል። የመጨረሻ ነው ባላችሁት ጉዳይ ላይ እየተራመደ ይመጣል። አንድ ሰው ይመጣል ይበላይ፣ ጩሁና ይመጣል በሉልኝ እስቲ። ሃሌሉያ። የአንዳንድ ሰዎችን ጉዳይ ላንቀሳቅስ ይመጣል ጌታ። ላራምዳችሁ እግዚአብሔር ይመጣል። ትንሣኤን ልሰጣችሁ ይመጣል። ሕይወትን ልዘርባችሁ ይመጣል። እስኪ እጆቻችሁን ስጡኝ። እንዲህ ይሆናል። በእነዚህ ጥቂት ቀናቶች መካከል የሰራዊት ጌታ እግዚአብሔር እንዲህ ብሎኛል። ተዘጋ ያላችሁት ያ ምዕራፍ፣ አለቀ ያለ ምዕራፋችሁ፣ ሞቷል ያላችሁት ያ ጉዳይ፣ ሸቷል ያላችሁት ያ ምዕራፍ፣ አለቀ ያላችሁት ያ ፕሮሰስ በታምራት ይቀጥልላችኋል። ሄሎ ጩሁና የኔ ነገር በሉት እስኪ፣ በታምራት በሉት እስኪ፣ ይቀጥላል በሉት።